የአርበኛ ጌትነት መሳፍንትን መስዋዕትነት አስመልክቶ ከአርበኛ ዋርካው ምሬ ወዳጆና ከአርበኛ ደሳለኝ ሲያስብ ሸዋ የተላለፉ መልእክቶች አሉ። መልእክቶችም እንደሚከተለው ይቀርባሉ። በቅድሚያም ከአርበኛ ዋርካው ምሬ ወዳጆ የተላለፈ መልእክት። ዘመናትን ተሻግሮ የመጣውን የአማራ ሕዝብ ግፍና በደል ለማስቆም ሕዝቡንና መላ ቤተሰቡን አስተባብሮ ሲታገል የኖረው የትግል አባታችን አርበኛ መሳፍንት ተስፎ ዛሬም የዘመናት ግፉ ወደ ዘር ማጥፋት አድጎ የህልውና አደጋ ውስጥ የገባውን የአማራ ሕዝብ ለመታደግ እየተደረገ ባለው ተጋድሎ ከባድ ዋጋ እየከፈለ ይገኛል። በዚህ መራር ዋጋ እየተከፈለበት ባለ ትግል ጥቅምት 29 2018 ዓ.ም በሰሜን ጎንደር ዞን ዳባት ወረዳ አጀሬ የተሰኘ ታዳጊ ከተማ የሰሜን አምባራስ ክፍለ ጦር አዛዥና የራስ አሞራው 3ኛ ኮር አስተዳደር ኃላፊ የሆነው አርበኛ ጌትነት መሳፍንት ተስፎ መስዋዕትነት የከፈለ ሲሆን በዚህም ከባድ ሐዘን እንደተሰማኝ ለመግለጽ እወዳለሁ። ትግላችን እስከ ቀራንዮ ነውና አባታችን አርበኛ መሳፍንት ተስፎ እስከ ቤተሰቦ ለአማራ ሕዝብ በደማቅ የደም ቀለም እየተጻፈ ነውና ትውልድ በጀግንነትና ለአማራ ሕዝብ የተከፈለ እውነተኛ አማራነት ነውና ለእሱ በግሌ አመሰግናለሁ ማለት እወዳለሁ። ይህ መስዋዕትነት የአንድ ጀግና መስዋዕትነት ብቻ ሳይሆን የአማራነት ዋጋ መክፈል ምን ማለት እንደሆነ በሕይወት እያሉ ሕያው ምስክር ነዎት። የአማራ ፋኖ የጀመረውን የህልውና ትግል አጠናክሮ ይቀጥላል። የወንድማችን አርበኛ ጌትነት መሳፍንት ተስፎን በአውደ ውጊያ በወደቁ ጀግኖቻችን ዘመቻ ውድን የአብይ አህመድን አገዛዝ ድባቅ እንደምንመታው ወደ ድልና ነፃነትም እንደምንሸጋገር ከምስራቅ አማራ ቀጠና ሆኜ ይህንን መልእክት ሳስተላልፍ በታላቅ ቁርጠኝነትና ቁጭት ሆኜ መሆኔን መግለጽ እፈልጋለሁ። በመጨረሻም ለአርበኛ መሳፍንት ተስፎ ቤተሰቦቹና መላው የትግል ጓዶቹ ልባዊ መጽናናትን እመኛለሁ። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና ምኒልክ ዕዝ ሰብሳቢ ዋርካው ምሬ ወዳጆ። የአርበኛ ጌትነት መሳፍንትን መስዋዕትነት አስመልክቶ ከአርበኛ ደሳለኝ ሲያስብ ሸዋ የተላለፈ መልእክት። አርበኝነት በደም የሚወረስ የታሪክ ስንቃችን ነው። አርበኝነት ፈሪዎች የማይደርሱበት የጎበዞች መንበር ነው። አርበኝነት ከራስ በላይ ለሀገርና ለሕዝብ ለታሪክና ማንነት የሚወደቁ የተመረጡ ዋጋ የሚከፍሉበት ሕያው የታሪክ ገጻችን ነው። እኛ አማራንን ስንል ከሀገር ሰሪው ታላቁ የአማራ ሕዝብ አብራክ ስለወጣን ብቻ ሳይሆን እነዚያ ጥቁር ሰው መሆኑን በክንዳቸው ለዓለም ያስተማሩት አርበኞች የግብር ልጆች መሆናችንን በተግባር በማሳየት ነው። አርበኝነት የትውልድ ቅብብል ውጤት ነው ስንል በእኛ ዘመን ከፊት ምሳሌ የምናደርገው የትግል አባታችን አርበኛ መሳፍንት ተስፎ ነው። አባታችን የፕሮፌሰር አስራት ወልደየስን አደራ በብረት ትግል ከተቀበሉ ቀዳሚ አርበኞች አንዱ ናቸው። የአማራ ሕዝብ የተቃጣበትን መዋቅራዊ ጥቃት ለመመከት የሐሳብ ትግል ያደረጉት አንቂያችን አደራጃችን ፕሮፌሰር አስራት የትግል ራያቸው በዘመናቸው ባይሳካም ከሐሳብ ትግል ወደ ነፍጥ ትግል የገባው አማራ የፕሮፌሰር አስራትን አደራ በመቀበል ነው። ታላቁ አርበኛ መሳፍንት ተስፎ በአማራዊ ብሔርተኝነት አማራ ነኝ ብለው ቀድመው ነፍጥ ካነሱት አንዱና ቀዳሚው ናቸው። ከ30 ዓመታት በላይ አማራ ነኝ ብለው በመታገል ለእኛ ትውልድ የሞራል የተግባርም መምህር ሆነዋል። በዚህ ሳይወሰኑ መላ ቤተሰባቸውን በአማራ የህልውና ትግል ላይ አሰልፈው ታሪክ በወርቃማ ቀለም የሚጽፈው ገድል እየሰሩ ነው። የአማራ ሕዝብን የታሪክ ዕጣ ፈንታ በሚወስነው በዚህ የትግል ታሪክ መላ ቤተሰቡ በትግል ሜዳ ተሰልፎ በሚከፍለው ዋጋ አርበኛ ጌትነት መሳፍንት መስዋዕት መሆኑን የሰማሁት በከባድ ሐዘን ነው። ለእኛ ለታጋዮች ሞት ለአማራ ሕዝብ ህልውና መረጋገጥ የምንከፍለው የመጨረሻው ስጦታችን ቢሆንም አርበኛ ጌትነት ዕድሜው ለትግል ከደረሰበት ጊዜ ጀምሮ ያለ እረፍት ከአባቱ ጎን ተሰልፎ የከፈለው ዋጋና ከዚህም በላይ የሚጠበቅበት ታጋይ መሆኑን ስናስብ ህልፈቱ ከባድ ሐዘን ፈጥሮብናል። ቢሆንም በዚህ መራር ዋጋ እየተከፈለበት ባለ ትግል የአርበኛ ጌትነት መሳፍንትና ሌሎች ሰማዕታት
የትግል አደራ ከግብ ለማድረስ የትግል ቃል ኪዳናችንን እናድሳለን። ትግላችን እስከ ቀራንዮ ነውና በእኛ መስዋዕትነት ታላቁን የአማራ ሕዝብ ለዘላቂ ድል እናበቀዋለን። በመጨረሻም ለድርጅታችን አማራ ፋኖ ብሔራዊ ኃይል የበላይ ጠባቂ አርበኛ መሳፍንት ተስፎ ቤተሰቦቹና መላው የትግል ጓዶቹ ልባዊ መጽናናትን እመኛለሁ። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና ያሳምነው እዝ ሰብሳቢ አርበኛ ደሳለኝ ሲያስብ ሸዋ ህዳር 2 ቀን 2018 ዓ.ም